ሰላም ሀገሬ ልጆች፣ ዛሬ አንድ ነገር ላካፍላችሁ ማለት ለእናንተም ከጠቀማችሁ ብዬ ነው። በተለይ አዲስ ለምትመጡት ረስቶ አዲስም ባይሆንም ለሁላችንም ይጠቅመናል ብዬ ነው። እና ሰላም ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። ምንድነው እና ይጠቅማችኋል ያልኩትን ነገር አቀርብላችኋለሁ ማለት ነው። ዛሬ ልንገራችሁማ አንዲት ጓደኛዬ መጣች ከኢትዮጵያ ማለት ነው። እና ገና አዲስ ናት እና ቤቱ ጠቅላላ ካሜራ ነው አለች። ከመጣች አሁን አንድ 15 ቀን ምናምን ሊሆናት ነው ማለት ነው። ደውዬላት እና ቤቱ ሙሉውን ካሜራ ነው አለች። ታዲያ እንኳን አንድ ካሜራ 10 ካሜራ 20 ካሜራ ይደርደር አልኳት። እና ካሜራ አለ እያላችሁ ማለት ነው ምግባችሁን የማትበሉ ለራሳችሁ ማድረግ ያለባችሁን ነገር የማታደርጉት ለምንድን ነው? እንኳን አንድ አይደለም 10 ካሜራ ትደርድር። እናንተ ብቻ የእነሱን ነገር አትስረቁ፣ የእነሱን ነገር አትንኩ፣ ልብሳቸውን አትንኩ። በቃ መዘጋጀት ያለበትን ነገር አዘጋጁ። የእናንተ ግዴታ የሆነባችሁን ነገር ስሩ እንጂ ካሜራ አለ ብላችሁ ምግባችሁን የምትተውት ለማን ያላችሁት ነው? ኧረ ውሃም ለመጠጣት የሚሰቀቃለ። እኔ ጋር አሁን ለምሳሌ ጠቅላላ ቤቱ ካሜራ ነው። አሁን እራሱ ሳወራ ይታያል ማለት ነው። ግን ለምንድን ነው የምሸማቀቀው? ቢያንስ ማድረግ ያለበትን አድርጌ ስራዬን ሰርቼ ከሆነ ስልኬንም ብነካ እሷ ጉዳዩ አይደለም። ለምን መሰላችሁ? እናንተ ብቻ የእነሱን መብል አትንኩ፣ የእነሱን ነገር አትቀርጹ፣ የእነሱን ነገር ልጆቻቸውን እቃቸውን በቃ ያንን ካላደረጋችሁ እናንተ ገና ለገና ካሜራ አለ ብላችሁ ምግባችሁን ለምንድን ነው የማትበሉት? ለምንድን ነው የምትራቡት? ነገ በሽተኛ ብትሆኑ አምጥታ ነው የምጥላችሁ። በራብ የሚመጡ በጣም ብዙ በሽታዎች አሉ። ጨጓራ ሊይዛችሁ ይችላል። ውሃ ካልጠጣችሁ ደግሞ ኩላሊታችሁ ፌል ሊያደርግ ይችላል። አይ ለእኔ ስትሰራልኝ የኖረች ናት ሳበላ ምግቧን ብላ አትተዋችሁ። ነገ ተታምማችሁ አምጥታ ነው የምጥላችሁ። ስለዚህ ምግባችሁን በሰዓቱ ብሉ፣ አስለምዷቸው። እንደዛ ካስለመዳችኋቸው ምግብ በሰዓቱ እንደምትበሉ ካወቁ እነሱ ራሱ አይከታተሏችሁም። ግን ምንድን ነው ዛሬ ትታያለሽ ፈራሽ፣ ከዛ ነገስ ምን ልትሆኚ ነው ምግብ ካልበለሽ? ስለዚህ በዛው በሰዓታችሁ ቁርሳችሁን፣ ምሳችሁን፣ እራታችሁንም መብላት አለባችሁ። ቁርሳችሁን ጠዋት ስትነሱ ተታጠባችሁ በኋላ ከተነሳችሁ በኋላ መጀመሪያ ቁርሳችሁን ሰርታችሁ በልታችሁ ወደ ስራችሁ መግባት። የኛ ያበሻ ችግር ምንድን ነው? መጀመሪያ ምግብ ሳንበላ ወደ ስራ፣ ከዛ እሷ ትነሳለች። ከዛ እንዴት አድርጌ ልብላ? ካሜራ አለ እንዴ? ለምን እኔ ያለ 10 ካሜራ አደረድርም? መጀመሪያ ምግባችሁን ብሉ፣ ራሳችሁን ጠብቁ። ራሳችሁን ስትጠብቁ ነው እነሱ ራሱ የሚያከብሯችሁ። ምግብ አልበላችም ልትልላችሁ አትልም። ግዴታ ስታመጠን ምግብ አለኝ መኝታ የተሟላ ነገር አለ ብላን የምታመጣን አይደል እንዴ? ስለዚህ ለምን እናንተ ትሸማቀቃላችሁ? ምግባችሁን በሰዓቱ ብሉ፣ ስራችሁን ስሩ፣ ከራሳችሁ አታጉድሉ እንጂ ስራችሁን በአግባቡ ከሰራችሁ ምግብ አለመብላት መፍትሄ አይሆንም። በሽተኛ ትሆናላችሁ። የሀገሬ ልጆችን ለአዲሶች አስተላልፉልኝ። እና አዲስ የሚመጡት ናቸው አሁን ደግሞ ላይ እየተጎዱ ያሉት ማለት ነው። ካሜራ የሚፈሩት። ምንም መፍራት አያስፈልግም። እናንተ ብቻ አትስረቁ። ስራችሁን በአግባቡ ከሰራችሁ ምግባችሁን በሰዓቱ መብላት አስለምዷችሁ። ምግብ ሳንበላ መቼም ኤሌክትሪክ አይደለንም። ኤሌክትሪክ ራሱ ሞባይላችን እንኳን እንትን ቻርጅ ይፈልጋል። ስለዚህ ያንን አስለምዱ ቶቼ እና ራሳችሁን ጠብቁ። ውሃ ጠጡ፣ ምግብ ብሉ። ነገ በሽተኛ ብትሆኑ ለራሳችሁ ነው። ነገ ይሄ የሰራሽውን ብር ራሱ ላያሳክምሽ ይችላል። ስለዚህ ተጠንቀቁ እህቶች። እና የሰብስክራይብ ሼር አድርጉልኝ። እወዳችኋለሁኝ። አበረታቱኝ። እሺ ሀገሬ ልጆች፣ ሰብስክራይብ ያደረጋችሁ ደግሞ አመሰግናለሁኝ።
እወዳችኋለሁ። በሌላ ቪዲዮ ውስጥ